ሳያምን በዚህ በተመሳሳይ ሁለት ስም አለ። ማር ያም። ማር ማለት በምድር ሚጣነሽ ያም የሚባል ዛፍ ነች ተብሎ ተነግሮላታል። ይቺ ንግስቲቱ ብሎ ነቢየ እግዚአብሔር ዳዊት በቀኝ ትቀመጣለች ትቆማለች አላት። ንግስቲቱ ይቺ ንግስቲቱ በምድር ላይ ስትኖር ያየችውን መከራ ተመልከቱ። በ3 ዓመቷ ቤተ መቅደስ ተጥላለች። ወላጅ አላሳደጋትም፣ ዘመድ አላያትም፣ ማንም አልተንከባከባትም። ዘመዶቿ መላእክት ነው። የ3 ዓመት ሕፃን ስትሆን የ3 ዓመት ሕፃን መስሎ መላእክት እያጫወቷት ከዕፀ መላእክት ጋር አድጋለች። ምግቧን ማንንም ያኔ አንድ ቀን ፋኖር ወርዶ መገባት ከዚያ በኋላ ትብላ አትብላ ያያት የለም። ግን ዘመድ ሳያዩ ማደግ ከባድ ነው። ከእናት ተለይቶ ማደግ ከባድ ነው። ከእናት ተለይቶ መኖር ከባድ ነው። ከአባት ተለይቶ መኖር ከባድ ነው። በቤተ መቅደስ ተቆልፎ መኖር ከባድ ነው። በቤተ መቅደስ ስታድግ ያ ህይወቷ ጥሩ ህይወት አይደለም። ምናልባት እግዚአብሔር መላእክት ልኮ ቢያጫውታትም በመላእክት ብትረጋጋ በመላእክት ብትጽናና ያው ያላት ህይወት እንደ ሰው ሲታይ ሰው ከሰው ጋር ሲያድግ ነው መልካም የሚሆነው። ልጆች ከወላጆቻቸው ጋር ሲያድጉ ነው መልካም የሚሆኑት እና ያን አላገኘችውም፣ ያን አልታደለችም። በቤተ መቅደስ 12 ዓመት ተቀምጣለች። መላእክት እያጫወቷል። የመላእክት እህት የምትባለው ለዚህ ነው። እህታቸው አንደኛ በንጽህና በቅድስና የመላእክት እህታቸው ናት። ኃጢአት የሌለባት መላእክት ኃጢአት እንደሌለባቸው እሷም ኃጢአት የሌለባት። ሰው ኃጢአት ሲሰራ በመስራት በመናገር በማድረግ ይሰራል። ሲቀጥል ደግሞ ያን ባይችል በማሰብ ይሰራል። ቢደረግ ባደርግ ይሄ ቢሆን እመቤታችን ከዚህ ሁሉ ንጹሕ ናት፣ ከምኞቱ ነፃ ናት፣ ምንም ነገር የሌለባት ንጽሕት ናት። ስለዚህ ምን አላት? የመላእክት እህታቸው ናት፣ የሰማዕታት እናታቸው ናት። ያ መከራ ሲደርስባቸው የድንግል ማርያም ልጅ በሕይወታቸው ገብቶ እነሱን አረጋግቶ መከራውን ቀለል አድርጎ ክብሩን ገልጾ ሲያሳያቸው ሞትን እንዲጋፈጡ ያደረገው ከድንግል ማርያም የተገኘው ጌታ ነው። ስለዚህ ለሰማዕታት እናታቸው ናት። ለሁላችንም እናታችን ናት። እቺ እመቤታችን በቤተ መቅደስ ከ12 ዓመት በዚህ ስትኖር ቤተ መቅደስ ሁሉ ራሱ ፈተና ነበረባት። አንድ ጠንቋይ አንድ ሰው ተጣልቷል። እሷን ከቤተ መቅደስ ማስወጣት ፈልጎ አልሳካለት ሲል አደገኛ ከሆነ ጠንቋይ ሄዶ ጋኔን ስበህ አሳብደህ አስወጣት፣ እችን ልጅ አስወጣት ተብሎ ለማስወጣት ተሞክሯል። ሰይጣኑ ያው ጠንቋዩ ሰይጣኑ ስቧል፣ አናግሯል። ይችን የሐናና የኢያቄምን ልጅ እንደው ሜዳ ላይ ብትላት እንደው ተዋርዳ ባያት እንደው ላንተ ምን አደርግልሃለሁ ብሎ ቃል ገብቷል። ታዲያ ጋኔዎቹን ሳባቸው። ያ በጠንቋዩ ለመት ብለነ ሰማይ ተብሉ ልጠበል ለከ ወለመት ብለነ ምድረ ተብሉ ልጠበል ለከ አንተ አዘን አንተ ወዳጃችን ጠርተን እንኳን አንዲት ሴት እንኳን አንዲት ብላቴና ሰማዩን ጠቅልሉ ትትልን እንጠቀልልልህ የለም። መቼም ሰይጣን የማያደርገውን ነገር ይዋሻላል። ምድሩን እንዲጠቅል ብትል እንጠቀልልህ የለ። ችግር የለም በእኛ ጣለው፣ እሷን እናወጣታለን፣ እሷን እናዋርዳታለን። ምን አረገች? ቤት ተዘግቶባት የተቀመጠች ምን በደለች? ግፏን መልከቱ። እንግዲህ ማርያም የሚለው ሰው ለእኛ ነው ደግሞ ለእሷ ጠቃሚ አልነበረም። ስለዚህ በዛም ፈተናውን ተወጥተዋለች። ሰይጣን አልቀረበም፣ ብን ብሎ ጠፍቷል። ስለዚህ እዚያም አልፎ እንግዲህ ልጅ ወልዳ ልጇን ይዛ ምድረ ግብፅ ተንከራታለች፣ አልቅሳለች። ልጇን ሊገሉብኛል በሚለው መከራዋን አይታለች። ማርያም በሚል ስም ነበርባት። ከዚያ በኋላ እንግዲህ 64 ስሟ ለእኛ ነው ስሟ የጣፈጠ እንጂ ለእሷ የመከራ ስም ነበርባት። ከዚያ በኋላ እንግዲህ 64 ዓመት አንድ ቀን የራሷ ቤት ሳይኖራት በየሰው ቤት እየተንከራተተች በእነ ዮሴፍ ቤት ስትንከራተት፣ በእነ ዮሐንስ ቤት ስትንከራተት የራሷ የሆነ ነገር ምንም ሳይኖራት መከራ ላይ 64 ዓመት አታመጣዋል። አረፍተ ዘመን ገጥቷታል። ይሄው ልጇ ዳዊት መጣ በበገና እያጫወታት እያታለለ፣ እንዲያውም ሞቷ ሰርግ ይመስል ነበር ደራሲው የተናገረላት። ሞቷ ጎልቶ ሲታይ በተራራው ላይ ከፍ ብላ የምትታየው መርከብ ለእግዚአብሔር ትታይ ነበረ። የአዳም የውድቀቱ ገደል ዝቅ ብሎ ለእግዚአብሔር በታየበት በዚያው መስመር አዳም የሚመረኮዛት የሕይወት በትር ትታይ ነበረ። ያችም ቅድስት ድንግል ማርያም ናት። ከሞት አባቶቻችን የማርያምን ንጽሕና ከፍለን ከዕዳ ነፃ እንወጣለን ብለው ተስፋ ያደረጓት የተስፋይቱ ምድር እናታችን ቅድስት ድንግል ማርያም ነበረች። የአባቶቻችን የዓይናቸው ማረፊያ፣ ፍጥረታት ዓይናቸውን ያሳረፉባት ሰማይ። እግዚአብሔር ወደ ታች ሲመለከት ያያትና ዓይኑን ያሳረፈባት ሰማይ።
ፍጥረታት ወደ እግዚአብሔር ሲመለከቱ አይናቸውን የሚያሳርፉባት ንጽሕት ሰማይ፣ ፀሐይ ክርስቶስ የተመላለሱባት፣ ከዋክብት ሐዋርያት የተመላለሱባት፣ ጨረቃይቱ ድንግል ማርያም ብርሃንን ከሷ የተቀበለችባት እውነተኛይቱ ሰማይ እናታችን ቅድስት ድንግል ማርያም ናት። ስለዚህ እንዲህ ምናችን ናት ከተባለ እናታችን ናት። የምን እናታችን ብቻ እንደሆነች ልንገራችሁ። እናታችን ቅድስት ድንግል ማርያም የበረከት እናታችን ናት። በረከት የሚለው ትዝ ሲላችሁ እንጀራ በበረከት ትዝ እንዳይላችሁ። ሰው መጀመሪያ ሲፈጠር የተሰጠው ሀብት በረከት ነው። የሰው የመጨረሻ ማንነቱ ቡሩክነት ነው። ሰው መጨረሻ ሲከፋ ወይም ደግሞ ሰው ጸጋን ሲያጣ ቡሩክነትን ሲያጣ መጨረሻ የሚሆነው እርጉም ነው። ስለዚህ ስንበድል ምንድን ነው የምንሆነው? እርጉም ነው የምንሆነው። ስለዚህ ምን ሆነ? በደል፣ ጠፋን። አስቀድሞ እግዚአብሔር ቡሩክ ነው። ካህኑ ቅዳሴ ሲገባ ሰምታችሁታል። ምን ነው የሚለው? ቡሩክ እግዚአብሔር አብ አኀዜ ኩሉ ዓለም አምላክነ ወቡሩክ ወልዱ ኃይል ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመንጽሔ ኩልነ ይላል። ቡሩክ የሚለው እግዚአብሔር ስም ነው። ቡሩክ ማለት እውነተኛ ማንነት፣ የመጨረሻ ፍጹም፣ የመጨረሻ ንጹሕ ማለት ነው። የመጨረሻ ቅዱስ፣ ይህ ቀረህ የማይባል ማንነት ማለት ነው። ቡሩክ ማለት መጨረሻ ላይ ተነስተን ምን እንደሆን ታውቃላችሁ? መጨረሻ ላይ ከሞት ተለይተን ስንነሳና ምግባር ተንሰን ስንሸለም እግዚአብሔር ምን ብሎ እንደሚጠራን ታውቃላችሁ? ወይም ገብረ ማርያም ወይም ወለተ ማርያም ወይም ገብረ ሥላሴ ወይም ወለተ ሥላሴ ብሎ አይደለም የሚጠራን፣ የአባቴ ቡሩካን ብሎ ነው የሚጠራን። የመጨረሻው ማንነት የሰው ሽልማቱ ቡሩክነት ነው። መርገም አልባ ነው። እግዚአብሔርን የምንመስልበት መልክ ማለት ነው። የእግዚአብሔር ቡሩክነት ነው። የሰው የመጨረሻ መልኩ ቡሩክነት ነው። ያን ስንበድል ስለዚህ ምን አለ? ቡሩክ እግዚአብሔርን መምሰል ትታችሁ እርጉም ሰይጣንን መምሰል ካማናችሁ አለና ምን አለ? ርግምተ ትኩን ምድር በእንቲአከ ኦ አዳም ምድር በአንተ ምክንያት የተረገመች ትሁንብህ፣ ሶከ ወአሜከላ ይብቁልከ እሾህ ይብቀልብህ አለ። ያን ጊዜ ፍጥረት ምን ሆነ? የተረገመ ሆነ። ከሔዋን የተነሳ ርግማን ሆነ። ልብ በሉማ፣ የሁላችን እናት አንዲት ነበረች፣ ያችውም ሔዋን ናት። ከሷ ከመጀመሪያይቱ እናታችን የተነሳ የተረገምን ሆነ። በርግማናችን የተነሳ ደግሞ በእኛ መረገም ምድር ተረገመች፣ እሾህ አሜከላ አበቀለች። ምን ነው እግዚአብሔር በሰባተኛው ቀን ፍጥረትን ፈጥሮ ጨርሶ የለምን? ስለምንድን ነው እሾህ አበቀለ የተባለ? ፈጥሮ ከጨረሰ በኋላ ስንበድል ደግሞ እሾህ ይፈጥራል እንዴ ቢሉ አይደለም። ሰው ደህና ሰውነት ነበረው። ደህና ሰውነት የነበረው ሰው ሲታመም ቁስል ቢያወጣ እግዚአብሔር ቁስልን ፈጠረበት አይባልም። ከሰውነቱ መጎሳቆል የተነሳ ቁስል አወጣ እንጂ። ዛሬ በዛፎች ላይ ያለው እሾህ ከኛ መረገም የተነሳ እጽዋት የቆሰሉት ቁስል ነው። የሰው በደል ዛፎችን ጨምሮ ያቆስላል። ተራራውን ገደሉን ሁሉ ያቆስላል። ዛሬ መሬትም እኮ የቆሰለችው በሷ እኮ ነው። በሙሉ መሬት አልስማማን ያለችው፣ የትም ብንሄድ አልመቸን ያለችው እሷ ናት። ሰው ሲረገም ምድር ይረገማል። አገር የሚባረከው በሰው ነው። ሰው ሲባረክ ደግሞ አገር ይባረካል። በሌላ ለሰው ይሁን ወጣ ወርደት ብላ ተባለ። ግን መሬት የተባለ የሰው ሕሊና ነው። ይገርማቸዋል። መሬት የተረገመ ይሁን የተባለ ሕሊና ይረገም። እሾህ ይብቀልብህ የተባለ በሽታና ኃጢአት ነው። በሽታ ይብቀልብህ። ዛሬ የሁላችሁ በሽታን ያበቀል ነው በኃጢአታችን ምክንያት ነው። አሁን በየዘመኑ የበሽታ አይነት ሲበዛ የሰው ርጉምነት ጨምሯል ማለት ነው። እርጉም ከሆን ነው እሾህ እያበቀልን ምን ሄደው። ቤታችን እሾህ ይበቅላል። ከልባችን እሾህ ይበቅላል። ከቤተሰብ እሾህ ይበቅላል። እሾህ የሆኑ ልጆች እየተወለዱ ነው። እሾህ የሆኑ ካህናት እየመጡ ነው። እሾህ መነኮሳትም እየመጣን ነው። እሾህ ባለትዳሮችም መጥታችኋል። እሾህ የሆነ ክርስቲያን መጥቷል። እሾህ ጨርሶ ሊቀርቡት እሾህ የሆነ ቢቀርቡት የሚወጋ የሚያደማ እንተሰረጸት ለሕይወት አለ። ሔዋን በቅላ እሾህ አበቀለችብን። ስለዚህ ያ እርግማን ነበር። እሾህ አይደል ያልኳችሁ? እሱ እየወጋ ነበር እኮ ሲኦል ውስጥ የሚጥለን። እሱ እየወጋ ነበር መቃብር ውስጥ የሚጥለን። ጽድቅ ሰርተን ጽድቃችን ወግቶ የመርገም ጨርቅ የሚያደርግብን ያሾህ ነበረ።
ከዚያ የተነሳ ሕይወታችንም ተረገመ፣ ሞታችንም ተረገመ። ከሞት በኋላ ያለውም ሕይወታችን በሙሉ የተረገምን ሆነ። አንዲት እንጨት ከአንድ ዛፍ ተቆርጣ ብዙ ከብቶች እንደሚነዱባት ከአንዲት ሔዋን የተቆረጠችው መርገም ፍጥረታትን ሁሉ እየነዳ እረኛ እንደጠፋባቸው በጎች እየነዳ እያፍገመገመ ወደ ሲኦል ያወርዳቸው ነበረ። ለዚህ ነበረ አቤቱ ህሱሶ ለገብርከ ቅዱስ ዳዊት ውስጥ አንድ የተባረከች እውነተኛ ማንነት ያላት ቡርክት እመቤታችን ተገኘችልን፣ ወደ ምድር መጣ። ስለዚህ እግዚአብሔር ተመልከቱ፣ ድንግል ማርያም ማለት ተመልከቱ፣ ሰውን ሁሉ ወክላ በእግዚአብሔር ፊት የተገኘች የሰው ሁሉ ውክልና የወሰደች የሰው ዘር ናት። የሰው ዘር እንደው ማርያም ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው። አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ